ከእንቅልፍሽ ስትነሺ መስታወት ስታይ ቆዳሽ ያበራል፣ የፊት ገጽታሽ በተፈጥሮ ደምቆ ይታያል። እናም ያለምንም ሜካፕ ሙሉ በሙሉ በራስ መተማመን ይሰማሻል። ውድ የሆኑ ምርቶች ያሉሽም፣ ውስብስብ የሆኑ ዘዴዎች ያሉሽም፣ የራስሽን ገጽታ በተፈጥሮ ጎልቶ እንዲወጣ የሚያደርጉ ቀላልና ውጤታማ ምክሮችን ነው ዛሬ የምናየው። ስለዚህ ማስታወሻሽን ያዢና እንጀምር። 1. በመጀመሪያ ፊትሽን በሁለት ስቴፕ መታጠብ ደብል ክሌንዚንግ እንጀምር። እመኚኝ ይህ ውጤቱን ሙሉ በሙሉ የሚቀይር ነው። ሌላ ማንኛውንም ነገር ከመቀባትሽ በፊት ቆዳሽ ትኩስና ንጹህ መሆን አለበት። ሜካፕን፣ የፀሐይ መከላከያ ክሬምን ወይም ሰንስክሪንን እና ቆሻሻን ለማቅለጥ በዘይት ላይ የተመሰረተ ወይም ሃይድሮፊሊክ ኦይል ቤዝድ ማጽጃዎችን በመጠቀም ጀምሪ። ይህም ቆዳሽ ለስላሳና እርጥበቱ የተጠበቀ እንዲሆን ያደርጋል። ለ1 ደቂቃ ቆዳሽ ላይ ተዩና ከዚያ ታጠቢው። በመቀጠልም ቀዳዳዎችን በጥልቀት ለማጽዳትና ብጉርን ለመከላከል ለስላሳ በሆነ አረፋ ያለው ማጽጃ ወይም ፎሚንግ ክሌንዘር ታጠቢ። 2. ቀጥሎም ጥርስሽን መቦረሽ። አውቃለሁ ቀድሞውንም ይህንን ታደርጊያለሽ፣ ነገር ግን ኮንሲስተንሲ ያስፈልጋል። ብሩህና ጤናማ ፈገግታ ወዲያውኑ አጠቃላይ መልክሽንና በራስ መተማመንሽን ይጨምራል። በተጨማሪም ማንም ሰው የጥርስ መቆሸሽን ወይም ፕሌክ ወይም ያፍ ጠረንን አይፈልግም። ስለዚህ ያንን የጥርስ ብሩሽ ያዢና ወደ ስራ ግቢ። 3. ጥርስሽን ከቦረሽ በኋላ ከንፈርሽን በብሩሽና በሞቀ ውሃ ኤክስፎሊየት አድርጊ። ለምን? ምክንያት የሞቱ የቆዳ ህዋሳትን ስለሚያለሰልስ ለማስወገድ ቀላል ያደርጋቸዋል። የተሰነጣጠቀ ከንፈርን ደህና ሁን በዩ። ይህች ትንሽ ልማድ በየቀኑ ጠዋት ትልቅ ለውጥ ታመጣለች። ከንፈርሽን ለስላሳና ውብ በማድረግ ለከንፈር ቀለም ዝግጁ ታደርገዋለች። 4. ከንፈርሽ አሁንም የመድረቅ ስሜት ካለው፣ በተለይም የመላጥ ባህሪ ካለው በከንፈር ስክራብ ወይም ሊፕ ስክራብ ማሸት። ጥሩ ስክራብ የሞተ ቆዳን ማስወገድ ብቻ ሳይሆን የደም ዝውውርን ስለሚጨምር ከንፈርሽ ሞላ ያለና ጤናማ እንዲመስል ያደርገዋል። 5. ለፈጣን የቤት ውስጥ የጥርስ ማቅለሚያ ቤኪንግ ሶዳና የሎሚ ጭማቂን ብቻ ቀላቅለሽ ተጠቀሚ። ቤኪንግ ሶዳው እድፎችን በቀስታ ሲፍቅ፣ የሎሚ ጭማቂው ደግሞ የማንጣት ባህሪ አለው። 6. ቡና ከጠጣሽ በኋላ አፍሽን በውሃ ተግሞጫሞጪ። እነዚህ መጠጦች በጊዜ ሂደት ጥርስሽን ስለሚያቆሽሹ ከጠጣሽ በኋላ ወዲያውኑ መለቃለቅ ያንን ለመከላከል ይረዳል። 2 ሰከንድ ብቻ ነው የሚወስደው፣ ነገር ግን ፈገግታሽ በኋላ ያመሰግንሻል። 7. አሁን ደግሞ ቆዳችንን በሞቀና በቀዝቃዛ ውሃ ፊት የመታጠብ ብልሃት እኔ ይህ የራሽያ የውበት ሚስጥር የግድ ሊሞከር የሚገባው ነው። በመጀመሪያ ፎጣውን በሞቀ ውሃ ነክረሽ ፊትሽ ላይ ጫን ጫን አድርጊው። ከዚያም ወደ ቀዝቃዛ ውሃ ቀይሪ። ይህ የደም ዝውውርን ያሻሽላል፣ የቆዳ ቀለምን ያስተካክላል እና ወዲያውኑ ትኩስና የሚያበራ መልክ እንዲኖርሽ ያደርጋል። እመኚ በቤት ውስጥ እንደሚደረግ ትንሽ የስፓ ሕክምና ነው። 8. አይኖችሽ የማበጥ ወይም የድካም ስሜት የሚታይባቸው ከሆነ የቀዘቀዘ የአረንጓዴ ሻይ ወይም ግሪን ቲ ከረጢቶችን ለ10 ደቂቃ አይንሽ ስር አድርጊ። አረንጓዴ ሻይ አንቲኦክሲደንትና ካፊን ስላለው እብጠትን ለመቀነስ፣ ቆዳን ለመወጠርና የአይን ስር ጥቁረትን ለማስተካከል ይረዳል። ለአይንሽ እንደ ፈጣን ማደሻ ቁልፍ ነው። 9. ፊትሽን በቀስታ ማሳጅ አድርጊው፣ ጉንጮችሽን ደግሞ መታ መታ አድርጊያቸው። አዎ አስቂኝ ሊመስል ይችላል፣ ነገር ግን ጥቅም አለው። ይህ ትንሽ ብልሃት የደም ዝውውርን በመጨመር ለቆዳሽ ተፈጥሯዊና ጤናማ የሆነ የደም ፍሰት ወይም ፍላሽ ያመጣል። ቆዳሽ ሞተ ወይም ህይወት የሌለው ከመሰለሽ ይህ ፈጣን መፍትሄ ውብና የሚያበራ መልክ እንዲኖርሽ ያደርጋል። 10. የኤሌገንትነት ስሜት የሚሰጡሽን ሽቶዎችን ምረጭ። ትክክለኛው ጠረን የማይረሳ ትውስታ ይተዋል፣ ስሜትሽንም ያነቃቃል። የማይመጣጠን ወይም ከልክ በላይ የበዛ ሽቶ ደስ የማይል ስሜት ሊፈጥር ይችላል። ረቂቅና ተመርጦ የተደረገ ሽቶ ግን የግል ስታይልሽን ያጎላል። 11. ተፈጥሯዊ ውበትሽን ለማጉላት ከቆዳሽ ቀለም ጋር የሚስማማ የጸጉር ቀለም ምረጪ። ከቆዳሽ ጋር የማይስማማ የጸጉር ቀለም የፊትሽን ድምቀት ሊያጠፋ ወይም ገጽታሽ እንዲደበዝዝ ሊያደርግ ይችላል። ጤናማ የሚመስል ጸጉር ወዲያውኑ አጠቃላይ መልክሽን ከፍ ያደርገዋል። 12. በራስ መተማመን ባለው መልኩ ፈገግ በይ። ይህ ከሁሉ የተሻለው የውበት ብልሃት ነው። እውነተኛ ፈገግታ ገጽታሽን ያደምቃል፣ ተቀራራቢና ብሩህ እንድትመስይ ያደርግሻል። ያለ በራስ መተማመን በጣም ውብ መልክ እንኳን የጎደለ ነገር ያለ መስሎ ሊታየን ይችላል። 13. ያለምንም ጠንካራ ኬሚካሎች ጎልቶ የሚታይ ቅንድብ ከፈለግሽ ሂናን እንደ ተፈጥሮ የቅንድብ ቀለም ተጠቀሚ። ጠንካራ ቀለም ካላቸውና ቆዳን ሊያቆስሉ ከሚችሉ ዘመናዊ የቅንድብ ቀለሞች እንደ ኦምብሬ የመሳሰሉትን ከመሰራት ይልቅ ሂና ለስላሳና ተፈጥሯዊ የሆነ ዘላቂ ቀለም ይሰጥሻል። በተጨማሪም ለቀናት ስለሚቆይ ጠዋት ስትነሺ የተስተካከለ ቅንድብ ይኖርሻል። ለተስተካከለና ለሚያምር ቅንድብ ጥቂት ቫዝሊን ተጠቀሚ።
ቅንድብ ማበጠሪያ ላይ ጥቂት ቫዝሊን አድርገሽ ቅንድብሽን አስተካኪው። በደንብ የተስተካከለ ቅንድብ ወዲያውኑ የፊትሽን ቅርጽ ያወጣዋል። ቫዝሊኑ ደግሞ እያንዳንዱን ጸጉር ባሉበት እያቆየ ረቂቅ የሆነ ጸዳል ይጨምርለታል። 15 የአይን ሽፋሽፍትሽን ከርል አድርጊ። ጥቂት ቫዝሊን ጨምሪበት። እመኚኝ፣ ይህ ውጤቱን የሚቀይር ነው። ሽፋሽፍትሽን እየተንከባከበ ያንን ሜካፕ ያልበዛበት ዌት ማስካራ ሉክ እንዲሰጥሽ ያደርጋል። በሽፋሽፍት ከርል ማድረጊያሽ ላይ ጠብታ ቫዝሊን አድርጊ። ሽፋሽፍትሽን ከርል አድርጊውና ቀኑን ሙሉ ከርል ሆኖና አንጸባርቆ ሲውል ትመለከቻለሽ። 16 ያለምንም ሺመር ወይም ብልጭልጭ ነገር ተፈጥሯዊ ብርሃን እንዲሰጥሽ ቫዝሊንን በጉንጮችሽ አካባቢ፣ በአፍንጫሽ ጫፍና በአገጭሽ ላይ እንደ ሃይላይተር መጠቀም ትችያለሽ። የዱቄት ሃይላይተሮች አንዳንዴ የቆዳን ሻካራነት ሊያጎሉ ይችላሉ። 17 ጠዋት ለስላሳና እርጥበቱ የተጠበቀ ከንፈር ይዘሽ ለመነሳት ከመተኛትሽ በፊት ቀጭን ቫዝሊን ተቀቢ። ይህ ቀላል እርምጃ ሌሊቱን ሙሉ እርጥበትን ቆልፎ ይይዛል። 18 ተጠራቀሙ ምርቶችን ለማስወገድ ጸጉርሽን ታጥበሽ ስትጨርሺ የአፕል ሲደር ቪኔጋር ተጠቀሚ። ይህ ተፈጥሯዊ መፍትሄ የጸጉር ፒኤች ሌቭል መጠን ያስተካክላል፣ ጸጉርሽም ጤናማና አንጸባራቂ እንዲሆን ያደርጋል። 19 ጥቁር ነጥቦችን ወይም ብላክ ሄድስ ለማስወገድ መጀመሪያ ቶነር በእጅሽ ተቀቢ። ከዚያም ከእንቁላል ነጭና ከወረቀት ናፕኪን የተሰራ የቤት ውስጥ ማስወገጃ ፖር ስትሪፕ ተጠቀሚ። እንዲደርቅ ታዩና ጥቁር ነጥቦችንና ቆሻሻን ነቅሎ እንዲያወጣ ላጩ። ይህ ተፈጥሯዊ መንገድ ቆዳን ሳይጎዳ ቀዳዳዎችን ያጸዳል። 20 ለትኩስና ንጹህ መልክ ለስላሳ ስክራብና ብሩሽ በመጠቀም ቆዳሽን ወልዊ ወይም ኤክስፎሌት አድርጊ። ይህ የሞቱ የቆዳ ህዋሳትን በማስወገድ ብሩህ ቆዳን ያወጣል። 21 ለጤናማና ለሚያበራ ፊት የጽጌረዳ ውሃን ወይም ሮዝ ዋተር የሚባለውን እንደ ቶነር ተጠቀሚ። የጽጌረዳ ውሃ የቆዳን የፒኤች መጠን ያስተካክላል፣ መቆጣትን ያስታግሳል እና ቆዳን ለእርጥበት ክሬም ያዘጋጃል። 22 ፊትሽን አርጥቢ ወይም ሞይስቸራይዝ አድርጊ። እርጥበት ሰጪ ክሬምሽ የፀሐይ መከላከያ ኤስፒኤፍ ከሌለው የፀሐይ መከላከያውን ለብቻው ተቀቢ። እርጥበት ያለው ቆዳ የወፈረና ጤናማ ይመስላል። የፀሐይ መከላከያ ደግሞ ያለ እድሜ ከሚያጋጥም እርጅናና ከፀሐይ ጉዳት ይከላከላል። ያለበቂ እርጥበትና የፀሐይ መከላከያ ወይም ሰንስክሪን ቆዳ ሊደርቅ፣ ሊደበዝዝ ወይም በጊዜ ሂደት ቀጫጭን መስመሮች ወይም ፋይን ላይንስ የምንላቸውን ሊያወጣ ይችላል። 23 የአይንሽን ስር ለማርጠብና ለማለስለስ አይ ፓች ተጠቀሚ። ይህም ፊትሽ ውብና ማራኪ እንዲሆን ያደርጋል። እንቅልፍ ማጣት፣ የውሃ እጥረትና ውጥረት ለአይን እብጠትና መስመሮች መውጣት ምክንያት ሊሆኑ ይችላሉ። እንደ ሃይሎሮኒክ አሲድ እና ኮላጅን ያሉ ንጥረ ነገሮች ያሉባቸው አይ ፓቾች ቆዳን ለማወፈር፣ እብጠትን ለመቀነስና ጥቁረትን ለማጥፋት ይረዳሉ። 24 የአይንሽን ስር ወዲያውኑ ለማደስና ለማብራት ብሩህ የሚያደርግ የአይን ክሬም ተጠቀሚ። የአይን ስር ጥቁረትና እብጠት የድካም ስሜት እንዲታይብሽ ሊያደርጉ ይችላሉ። 25 ቆዳሽን በጥልቀት ለማርጠብና ለመመገብ ለስላሳና የሚያበራ እንዲሆን ሺት ማስክ ተጠቀሚ። በኮሪያ ሴቶች ዘንድ የተለመደ የውበት ሚስጥር የሆኑት እነዚህ ማስኮች በሲረም የረጠቡ ናቸው። ድርቀትና መደብሰስ ቆዳን የደከመ ሊያስመስሉት ይችላሉ። ፈጣን የ15 ደቂቃ ማስክ ግን ወደ ህይወት ይመልሰዋል። 26 ምርቶቹ በደንብ ወደ ቆዳሽ እንዲገቡና ፊትሽን ለማደስ በሺት ማስኩ ላይ የጄድ ሮለር ተጠቀሚ። አንዳንዴ የቆዳ ውጤቶች ወደ ውስጥ ከመግባት ይልቅ ላዩ ላይ ብቻ ይቀራሉ። ይህ ደግሞ ውጤታማነታቸውን ይገድበዋል። 27 ለተዋበ መልክ ጥፍሮችሽን ተንከባከቢና በንጽህና ያዥ። ለተዋበ መልክ ጥፍሮችሽን መንከባከብና በንጽህና መያዝ አትርሺ። በደንብ የተያዙ ጥፍሮች አጠቃላይ መልክሽን ከፍ ያደርጋሉ፣ ለራስሽ የምታደርጊውን እንክብካቤም ያሳያሉ። የተዘነጉ ጥፍሮች በጣም ያማረ ልብስ እንኳ ያልተሟላ እንዲመስል ሊያደርጉ ይችላሉ። 28 ቅንድብሽ ተፈጥሯዊነቱ ሳይጠፋ ወደ ላይ የተሳለ ወይም ሊፍትድ እንዲመስል የተሳሳቱ ጸጉሮችን ብቻ ንቀይና ወደ ታች ያደጉትን ጫፎች አስተካኪ። ከልክ በላይ መንቀል ቅንድብን ሊያሳሳውና የፊትሽን ቅርጽ ሊያበላሸው ይችላል። ሙሉና የተስተካከለ ቅንድብ ማቆየት የበለጠ ወጣትና ሳቢ ያደርጋል። 29 ጸጉርሽ ለስላሳና ጤናማ እንዲሆን የሚያደርጉ ተፈጥሯዊ ዘይቶች ለመጠበቅ በየቀኑ ከመታጠብ ይልቅ በሳምንት አንዴ ወይም በሁለት ሳምንት አንዴ ጊዜ ብቻ ታጠቢ። አዘውትሮ መታጠብ ለኛ ለሀበሻ ጸጉር የራስ ቅል ላይ ያሉ አስፈላጊ ዘይቶችን ስለሚገፍ ለድርቀትና ለጸጉር መሰባበር ይዳርጋል። 30 የሞቱ የቆዳ ህዋሳትን ለማስወገድና ትኩስና የሚያበራ ቆዳ እንዲኖርሽ በሳምንት ጥቂት ጊዜ መላ ሰውነትሽን በስክራብ ኤክስፎሌት አድርጊ።
31 የሰውነትሽን ተፈጥሯዊ ወዝ ለመጠበቅና ጤናማነቱን ለመጠበቅ በየቀኑ የሰውነት ክሬም ወይም ሞይስቸራይዘር የሰውነት ቆዳሽንም ሳይቀር ተቀቢ። ደረቅ ቆዳ ሊቆጣ፣ ሊላላጥና ለፈጣን እርጅና ሊጋለጥ ይችላል። 32 ወዲያውኑ ይበልጥ የተዋብሽ ለመምሰል የፀጉርሽን ስታይል ቆንጆ አድርጊው። ቆንጆ አድርገሽ ብሎ አውት በማድረግ ፀጉርሽን አድርጊ። ለስላሳ ከርል ወይም ዝርግ ስትሬት ይሁን ወይም ደግሞ ፕሮቴክቲቭ ሄር ስታይሎችን በመጠቀም ፀጉርሽን ተንከባከቢ። ያልተበጠረ ወይም ያልተሰራ ፀጉር መልክሽን ያልተስተካከለ ሊያስመስለው ይችላል። 33 ፀጉርሽን ስታስይዢ ፖኒቴል ወይም ባን መስራት ፊትሽን ወደ ላይ በመሳብና የጉንጭሽን አጥንት ወይም ጆ ላይን ምንለውን በማውጣት ወዲያውኑ ፌስ ሊፍት እንዲኖርሽ ያደርጋል። ይህ በሞዴሎች ዘንድ የሚዘወተር ብልሃት ሜካፕ ሳያስፈልግ የተቀረጸ መልክ ይፈጥራል። ፀጉር ዝም ብሎ ሲወርድ የፊት ገጽታዎች ጎልተው እንዳይታዩ ሊያደርግ ይችላል። 34 የአይን ስር ጥቁረትንና እብጠትን ለመቀነስ ከ7 እስከ 8 ሰዓት ጥራት ያለው እንቅልፍ ተኚ። 35 ቆዳሽን ከውስጥ ለማርጠብ ብዙ ውሃ ጠጪ። በቂ ውሃ መጠጣት የቆዳን መለጠጥና አጠቃላይ ወዝ ያሻሽላል። 36 ማንነትሽን የሚገልጹ ቀላልና ዘመናዊ ልብሶችን ልበሺ። ትክክለኛው አለባበስ ተፈጥሯዊ ውበትሽን ያጎላል። የራስሽ ስታይል ከሌለሽ አለባበስሽ ውበት የማይሰጥ ሊሆን ይችላል። 37 እንደ ትንንሽ ኩትቻዎች ያሉ ጌጣጌጦች መልክሽን ከፍ ሊያደርጉና ይበልጥ የተስተካከለ ገጽታ እንዲኖርሽ ሊረዱ ይችላሉ። ቀላል ጌጣጌጦች ከልክ ሳይበዙ ውበትን ይጨምራሉ። ያለ ትናንሽ አክሰሰሪዎች አለባበስሽ ያልተሟላ ሊመስል ይችላል። 38 ፀጉርሽን በሚያማምሩ ክሊፖች፣ የፀጉር ባንዶች፣ ሄድ ባንዶች ወይም ስክራንቺዎች አስውቢው። ይህም ወዲያውኑ ውበትሽን ይጨምራል። ትክክለኛ የፀጉር ጌጥ ስታይልና ማንነትን ይጨምራል። ከአንቺ ጋር የሚሄዱ የፀጉር ስታይሎችንም ማወቅና መለማመድ አትርሺ። 39 በራስ መተማመን ይኖርሽ። እውነተኛ ውበት የሚጀምር በራስ መተማመን ሲኖረን ነው። በራስ መተማመን የውበት መሰረት ነው። ይህም ራስሽን በምን መልኩ እንደምትይዥና ሌሎች አንቺን በሚያዩበት መንገድ ላይ ተጽዕኖ ይኖረዋል። ያለ በራስ መተማመን በጣም የሚገርም ውበት እንኳን ተጽዕኖ አነስተኛ ይሆናል። 40 ተፈጥሯዊ ውበትሽን ለማጉላት የአቋቋምሽንና የአቀማመጥሽን ፖስቸር ጠብቂ። ትከሻን ወደ ኋላ አድርገሽ ቀጥ ብለሽ መቆምሽ ወዲያውኑ ይበልጥ የተረጋጋሽና በራስሽ የምትተማመኝ እንድትመስል ያደርግሻል። በጥቂት ቀላል ለውጦች ተፈጥሯዊ ውበትሽን ያለምንም ልፋት ማሳደግ ትችያለሽ። አስታውሺ፣ ለማንኛውም አይነት የውበት ለውጥ ወይም ግሎ አፕ ቁልፉ በራስ መተማመን ነው። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ማድረግም አትርሱ። ኮሜንት ስር ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ።